ወጣትነት በቅድሚያው ጊዜን ነው መግለጽ ያለብን። ወጣትነት ስንል ጊዜን ነው መጀመሪያ ማውራት ያለብን። ጊዜ የሚባለው ነገር የወጣትነት የእድሜ ቁራጭ ነው። ምክንያቱም አንድ ሰው ለአካለ መጠን ከደረሰ ከ15 ዓመት ገደማ ጀምሮ እስከ 30 ዓመቱ ያለው የወጣትነት ጊዜውን በአግባቡ ሳይጠቀምበት አለፈ ጊዜው ማለት 15 ዓመቱን አቃጥሏል ማለት ነው ሳይጠቀምበት። ወጣትነት በጣም ወሳኝ የሆነው የእድሜ ክልል ነው። ሁሉም ነገር የሚያምርበት፣ ቢሰራ የሚያምርበት፣ ጂሃዱ የሚያምርበት፣ ሁሉ ነገር የሚያምርበት አብዛኛው መሻይኾች ቅድሚያ ሲገለገሉበት የነበረው እድሜ ነው ወጣትነት። የዚያን ያክል ነው እኔ ግንዛቤ። ያው በሚገርም ሁኔታ ነው የገለጻችሁት። እንግዲህ ወጣትነት ምን ለማበት ወይም ደግሞ ምናድግበት አለበለዛም ደግሞ ምንወድቅበት ነው። ምናልባትም ከመሻይኾች ጋር ስታያይዙ እንደነበረው ቀድመን ያልከሰብነውን ሽምግልና ላይ ከደረስን በኋላ ከቁጭት ውጭ ሌላ ሊወልድልን አይችልምና የነቢያቶችን ፈለግ ብናይ ሱሐበቶችን ብናይ በተለይ ደግሞ እኛ እንደ ሸሪዓችን እንደ እስልምና ስናወራ ብዙ የወጣትነት ዘመናቸው በምን ተጠቀሙት፣ ምን ሳሳኩበት? እስኪ ከነሱ እንጀምር፣ መሰረታችንም እነሱ ስለሆኑ። መሻይኾች አብዛኛውን ስንመለከት ቁርአን በ10 ዓመታቸው ወይም ደግሞ በ12 ዓመታቸው ሐፍዘዋል የሚል ነው ታሪኩም ምን ሰማው። ገና ሰዎች ያቀፏቸው በትከሻቸው ይዘዋቸው በሚሄዱበት ወቅት ሰፈር እንደወጡ ነው የሚሰማው። እንደ መሻይኾች አመጣጥ ስንመለከት 18 ዓመት ሲሞላቸው ደግሞ ለፈትዋ የተቀመጡበት ሁኔታ አለ። ብዙ ዑለማዎች ስናይ እንደዛ ነው። ለፈትዋ ብቁ ሆነዋል የሚባሉት 18 ዓመት ላይ ነው። ትልቅ ስራ እንደነ መሐመድ ኢብኑል ፋቲህ ያለውን ስንመለከት አሁን ወጣት ነው። በወጣትነት በዛ እድሜ ከአባቱ አብዛኛውን ወጣት ስንመለከት በተለይ በአሁኑ ዘመን እናትና አባቱን ማን ወለደኛ ለህ እያለ ሳንቲም በሚጠይቅበት እድሜ ላይ መሐመድ ኢብኑል ፋቲህ ግን አንድን ትልቅ ሀገር የመክፈት እድሉን አግኝቷል። ይሄ ማለት እነዚያ የሰሩበትና እነዚህ አሁን ያለነው ደግሞ ወጣት እያደረገ ያለውን ስናይ በምን አይነት ቀረጻ ቢያድጉ ነው፣ ምን አድርገው ቢያንጿቸው ነው ቤተሰቦቻቸው፣ ምን ያክል የሀገር ፍቅር፣ ምን ያክል የሃይማኖት ፍቅር ቢሰብኳቸው ነው ከልጅነት ጀምሮ እንደዚያ የሆኑት የሚለውን መረዳት አያዳግትም ይመስለኛል። ምክንያቱም ሁሉንም አብዛኛውን ስንመለከት ከልጅነት ነው። በቃ የሚወጣ እንጀራ የሚባለው ከመጣዱ ያስታውቃል ይባላል። ከታች ጀምሮ ነውና በዚህ መልክ ነው ያው ባጭሩ ስገልጸው ይሄን ያክል ነው። ከልጅና እንደው በጣም የሚገርም ነው። አንዳንዴ እንዳላችሁት አሁን በዚህ ሰዓት ያለውን ወጣት ስንመለከት እና የበፊቱን ስናነጻጽር በጣም እንጃ ልዩነቱ በጣም የሚያጅብና የሚገርም ነውና እስኪ እንደው ማይዳ ምን ታያድሽ? ያው ሸኻችን እንደተጠቀሳችሁት እንግዲህ ተርቢያው ላይ ዝቅ ሊል ነው ማለት ነው። የወጣትነት እድሜን በአግባቡ ለመጠቀም ሲባል የግዴታ መሰረት ሊኖረው ይገባል። ስለዚህ ወላጆች ላይ መልእክት ይኖረናል ማለት ነው። ወላጆች ልጆቻቸውን እንዴት አንጸው ስለ ሸሪዓ በመመልኩ ልጆቻቸው ላይ ትኩረት አድርገው ዱንያዊውን ብቻ ሳይሆን ዓለማዊውን ብቻ ሳይሆን አኸራዊ ጉዳይ ላይ የቤት ስራ አለባቸው ማለት ነው። ስለዚህ ወላጆችንም ደግሞ እዚህ ጋር ልናካትት ይገባል ማለት ነው። እንዴት እናሳድጋቸው ወጣትነታቸው እንዲጠቀሙበት? እዚህ ጋር እንደው አሁን ይሄንን ስትይ አንቺም እንደ እናት የምትረጁ አንድ ታሪክ ትዝ አለኝ። አንድ ሼኽ ያወሩን ታሪክ ነው። እኔ ብቻ ሳልሆን ቂርአት ቦታ ላይ ሌሎችም አብረውኝ የነበሩ ከ50 በላይ የሚሆኑ ሰዎች የሰሙትን ታሪክ ነው የምነግራችሁ። አንድ ሀገር ላይ አሉ ሼኹ አረብ ናቸው። እሳቸው አንድ ሀገር ላይ የሆነች ሴት ነበረች አሉ። እቺ ሴት ባሏ ሞቶባት ልጆቿን በየቲምነት ነው ያሳደገቻቸው። 3ቱም ወንዶች ናቸው አሉ። እድሜያቸው ለትምህርት ሲደርስ ትምህርት ቤት አስገባቻቸው። ግን ሃይማኖታዊ ነገር ምንም ሰምተው አያውቁም አሉ። አንዱን በጀርባዋ አንዱን በእጇ እየያዘች በጣም ወርዳ አንድ ሴት እንግዲህ ብቻዋን ባል ሳይኖር ምንም ስራ ሳይኖራት ልጅ ለማሳደግ ውሃ መሸጥ አለ፣ የተለያየ የወረደ
ልፋት የሚጠይቅ ስራ ሰርተው ነው የሚያሳድጉት። በዚያ መልክ አሳደገቻቸው። ነገር ግን አብራ እያደረች እንዲያጠኑ እያደረገች ጥሩ ደረጃ ላይ ያደረሰቻቸው። 12ኛ ክፍል አጠናቀቁ። ያው ከሰዓታችን አንፃር እንዲሁ ነው፣ እንዲህ እያለ ማርዘሙ ስለማያስፈልግ 12 እንዳጠናቀቁ በጥሩ ውጤት ነበር የተመረቁላት አሉ። ወደ ዩኒቨርሲቲ ገቡ። በጥሩ ውጤት ተመርቀው ስራ ያዙ። ነገር ግን ይህን ያህል ሲያልፍ ሃይማኖታዊ ነገር ነግራቸው አታውቅም። በቃ ዱንያቸው እንዳይበላሽ ብቻ የዱንያ ፍቅር ልባቸው ላይ እንዲኖር ማጥናት መጣል ውጤታማ እንዲሆን የመከረቻቸው። ለትዳር ደረሱና 3ቱም አገቡ። ነገር ግን 3ቱም ያገቧቸው ሴቶች ያቺ ባልቴት እነሱን ስታሳድግ ያቺ ሴት ወገቧ ጎብጧል። በጣም ልፋታ ያን ያክል ስለለፋች ሰው አስፈለጋት በዚያ እድሜ ላይ። ከዚያ የ3ቱም ሚስቶች እናታችሁን አንፈልግም አሉ። የኛውም እናትህን ከያዝክ ወይ እኔን ወይ እናትህን ምረጥ፣ የዚያችን የዛኛውም እንደዚያ። ሁሉም መጨረሻ ላይ በተራን ያዛሉ። ተራ ገቡ በወረፋ። ይሄኛው ጋር የተወሰነ ቀን ያኛው ጋር የተወሰነ ቀን ስትል መጨረሻ ላይ ያንድኛው ተራ ደርሶ ተራውን የጨረሰው ይዞ መጣ እናቱን። በቀዳዳየው ወንድሜ እናቴን ይዞ እየመጣ ስለሆነ እንዳትከፍችለት ዝም በይ አላት ሚስቱን። ዝም አሉት። ቆረቆረ። የሚከፍትለት ሲያጣ በር ላይ ጥሏት ሄደ። ጧት ላይ ሲከፍቱ ግን በር ላይ ሙት አገኟት ይላሉ። ዱንያ ብቻ አሁን አብዛኛው ሰው ልጅ እንዳይርበው ከሰው እንዳያንስ ስማርትፎን እንዲይዝ ዩኒቨርሲቲ ሲገባ ደግሞ ላፕቶፕ ይዞ እንዲሄድ ይሄን ነው እንዳይርበው ነው የሚጨነቀው። ቀብር ሲገባ ይዞት የሚገባውን ግን ትዝ አይለውም። እና ይሄ ነው ወላጅ ከልጅነት ጀምሮ ትልቅ ሰው አክብር፣ ሰው ሲመጣ መነሳትን፣ እጅ ማስታጠብን ከዚህ